ሬስቶራንቶች እንግዲህ የቆጮ ጨጨብሳ ሰርተው ካገኛችሁ በኮፒራይት ህግ ጠይቁልኝ አደራ። እንግዲህ ሰላሜነ 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 ረፍቴነ ሰላሜነ ሰላም ኢየሱስ የተባረከ። ሌላ ቀን ሰጠኝ እንደገና አዲስ ቀን፣ መልካም ቀን። አንተ መልካም ቀኖችን መልካም ታደርጋቸው። በስማቸው የሚጠራ እንደ ንጋት ኮከብ የሚያበራ አለ እግዚአብሔር አለ አለ በማደሪያው አለ ራሱን የገለጠ አለ የእምነት የተጠጋው መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ዛሬ የፈቱ ሌሎችን በአደባባይ ቆመው አየ። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኑ አትክልት ሂዱ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኑ አትክልት ሂዱ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረን እስከ ፊተኞች ድረስ ደሞዝ እንስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእንግዲህ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም። በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንደ አንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ 12ቱን ደቀ መዛሙርት ብቻቸውን ወደ እርሱ አቅርቦ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈረድበታል፣ ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም፣ ለአሕዛብም አሳልፈው ይሰጡታል፣ በ3ኛውም ቀን ይነሳል አላቸው። አሜን። ሰላሜን መጥበበዛት ምድር ሰላሜን መረጋጊያዬ እግዚአብሔር ሰላሜን በእርጋታ እቀመጣለሁ ሰላሜን ከመከራ ስጋት አርፋለሁ ሰላሜን
ጌታ ሆይ አንተ ሰላሜ ነህ 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 ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ጌታ ሆይ አንተ ሰላሜ ነህ ጌታ ሆይ አንተ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሃሌሉያ አንተ የኔ ሰላም ነህ ኢየሱስ ኦ የኔ ጌታ የኔ ክብር የኔ ንጉስ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላም ሰላም ሰላሜ ነህ እረፍቴ ነህ ሰላሜ ነህ ሰላም ሰላም ኢየሱስ የኔ ጌታ የኔ ንጉስ የኔ ንጉስ የኔ ውበት ኢየሱስ ኢየሱስ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ሰላሜ ነህ ነውጥ በበዛበት ምድር ሰላሜ ነህ መረጋጊያዬ እግዚአብሔር ሰላሜ ነህ በእርጋታ እቀመጣለሁ ሰላሜ ነህ ከመከራ ስጋት አርፋለሁ ሰላሜ ነህ ጌታ ሆይ አንተ ሰላሜ ነህ ጌታ ሆይ አንተ ሰላሜ ነህ ሰላሜ ነህ ሰላሜ ነህ የንጋት ኮከብ የንጋት ጮራዬ ኢየሱሴ አለው ነገር እግዚአብሔር እንዲያብዝቶ ዝምታለ
ጠላቴ ወደ ሳይበል ነሽናኔ ገና አለው ነገር እግዚአብሔር እንዲያብዝቶ ካለ ከሳሽ ወደ ሳይበል ነሽናኔ ገና አንተ መልካም ነህ መልካም አንተ መልካም ነህ መልካም አንተ መልካም ነህ መልካም አንተ መልካም ነህ መልካም አንተ ልዩ ነህ ልዩ አንተ ልዩ ነህ ልዩ አንተ ልዩ ነህ ልዩ አንተ ልዩ ነህ ልዩ የኔ ወዳጅ የኔ ራሴ መተኪያ የሌለ ኢየሱስ ከስንቱ ቦታ ስንቱን አሻግረህ ለዚያ ደረስከኝ አንተ እኮ ነህ። ኧረ አንተ መልካም ነህ መልካም አንተ መልካም ነህ መልካም ኧረ አንተ መልካም ነህ መልካም አንተ መልካም ነህ መልካም ለኔማ ልዩ ነህ ልዩ አንተ ልዩ ነህ ልዩ አንተ ልዩ ነህ ልዩ አንተ ልዩ እንደ ሰው አይደለህም እንደ ራስህ እንጂ ወደ አንተ የገቡትን አታወጣም ከደጅ አትለዋወጥም አንተን ወዳጅ ወረትን አታውቅም አንተን ወዳጅ አባቴ ለእኔ ያረከው ብዙ ነው የመስጋና ዛስትረስ መስፈረው ይሄውና ማደሪያህን ያውደው ልኮይ ዙፋንን ያጥለቅልቀው ልዩ ልዩ ነህ አምላኬ ልዩ ልዩ ነህ አባቴ እንዳንተ ጣሁን ፈልጌ እንዳንተ ጣሁን ፈልጌ ያው ምግብ ማብሰል ትወጃለሽ እና እንዴት ነው እንዳላችሁ? አዎ በጣም ምግብ ማብሰል በጣም ነው ደስ የሚለኝ። አዎ ምግብ ቤት በቀን ነው የምሰራው። ምግብ የራሴን ምግብ ራሴን በአብዛኛው የምሰራው እንሰራልኝ እህት አለች። በእርግጥ ግን ደግሞ በአብዛኛው ራሴ እየሰራው ነው የምበላው። ምግቦች ማብሰል ደስ ይለኛል በጣም። ቁርሴን እየሰራው እውነት ለመናገር ይሄ የትም ቦታ ለራሴ የፈጠርኩት ምግብ ነው። የራሴ ሬሲፒ ነው። ከቆጮ ጨጨብሳ እሰራለሁና የቆጮ ጨጨብሳ እንግዲህ ተሰምቶ ላይታወቅ ይችላል። እኔ ግን በየቀኑ የምበላው እሱን ነው። በጣም ነው የምወደው። ግሉተን ፍሪ ጨጨብሳ ሳስብ እንዴት ልስራ ብዬ ጨጨብሳ እወዳለሁ፣ ግን ግሉተን የሆነ ከስንዴ የሚሰሩ ነገሮችን ትቻለሁ፣ አልበላም። ቆጮ ግሉተን ፍሪ ስለሆነ ከቆጮ በቅቤና በበርበሬ አድርጌ ጨጨብሳ እሰራለሁ። እሱን በጣም ነው የምወደው። ጨጨብሳ ለመብላት እንግዲህ ግዴታ ቆጮ መጠቀም ነበረብኝ፣ ምክንያቱም ስንዴ ስለማልበላ። ስንዴ ግሉተን አለው። ግሉተን ለማይጠቀሙ ሰዎች ቆጮ በጣም ጥሩ አማራጭ እንደ ጨጨብሳ ለመጠቀም ማለት ነው። በቅቤና በበርበሬ አድርጎ
ግሉትን በአማርኛ እውነት ለመናገር አላውቀውም። ግሉትን ስንዴ ላይ ስንዴ ምርቶች በአጠቃላይ ግሉትን እንዳላቸው ነው የማውቀው። ግሉትን ደግሞ ለጤና ተስማሚ እንዳልሆነ አውቃለሁ። ግን የአማርኛ ቃሉን እስካሁን ሰው ሲጠቀመውም ሰምቼ አላውቅም፣ እኔም አላውቀውም። ስለዚህ አሁን ወደ ቺክን ካሪ ደግሞ ስለምሰራች ዶሮዋን አንዴ መክተፍ ከጀመርኩኝ ሁሉንም ከትፌ ላስቀምጥና አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ። ምግብ ማብሰል እንደዚህ ኩክ ማለት አንዱ ሆቢሽ ነው ማለት ነው? በጣም ነው እንጆይ ማድረገው። አይደክምሽም? አይሰለችሽም? በቀን ምግብ እሰራለሁ ለራሴ፣ ለልጆቼም እሰራለሁ። ልጆቼ በተለይ በጣም ይወዱታል ነው የምሰራላቸው ምግብ በጣም ይወዱታል። የሀገር ውስጥ ነው የውጭ ምግቦች በደንብቶች? ሁለቱንም። ውጭ ላይ ብረት ምጣድ ጥብስ መጥበስ ደስ ይለኛል። ውጭ እሳት እያነደድኩ እንደሱ። የሀገር ውስጥ የሀገራችንን ማለት ነው። ሽሮ መስራት እወዳለሁ። ሽሮ በጣም ወደው ምግብ ነው። ጥሬ ስጋ እንበላለን። አልበላም ነበር እስከ ብዙ ጊዜ። አሁን ግን በቅርብ ጊዜ ጀምሮ እንደገና የጥሬ ስጋ ደንበኛ ነው። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ። ይሄ ሬሲፒ ነው እንግዲህ። መኮረጅ ይፈቀዳል። በጣም እንበል። ሬስቶራንቶች እንግዲህ የቆጮ ጨጨብሳ ሰርተው ካገኛቸው በኮፒራይት ህግ ጠይቁልኝ አደራ። እንግዲህ ምስክር ነው ጻድቃን ጸሎት ኃይል እንዳለው ሀገሬ ምስክር ነው። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ። አይሙያ እናቴ ወልዳለች፣ እውነት ባለሙያ ወልዳለች። በእውነት ግን እንዴት እንደሚጣፍጥ ብዙ ሰው እንደዚህ ኩክ የምታደርጊ አድርጎ አያስብም። ጥፍሬን ስሞረድ ሙሉ ይመስላችኋል? ጥፍርሽን እየሞረድሽ ሜካፕ እየተሰራሽ አይደል? ገርባል። እውነት ለመናገር ያው እኔ ዲዛይነር በሆንም በጣም እንደዚህ ራስን በመጠበቅ በጣም አምናለሁ። ቆንጆ ልብስ በመልበስ በንጽህና አምናለሁ። ግን በጣም ይሄ ኤክሰስ የሆነ ነገር ግን እንደዛ አይነት ነገር አላምንበትም። እኔም አላልኩም። በሱ ጊዜን ብዙ አላጠፋም በእንደዛ አይነት ነገር። ሲምፕል ላይፍ ነው። አዎ በነገራችን ላይ እናቴ በጣም ባለሙያ ናት። በጣም ጎበዝ ባለሙያ በንጽህና፣ በምግብ ስራ፣ በብዙ ነገር በቃ ምሳሌያችን እሷ ናትና የእሷ ልጅና ምግብ መስራት አለመቻል አይታሰብም። የግድ ነው። እንደው የተለየ ሌላ ምክንያት ከሌለ በስተቀር አሁን ድረስ አትለቀንም። ቤት ከመጣች እንከን ነው የምትፈልገው። ቤታችን መጣ እስቲ ምን የምቆጣበት ምክንያት አለ ብላ የምትፈልገው እና እሷ ስትመጣ ሁሉን ነገር ተሯሩጠን ነው የምናስተካክለው። በጣም ጎበዝ እናት ናት ያለች።
እኔ ምግብ ስሰራ እንግዲህ ዶሮ ስጋ ነገር እንደዚህ ስሰራ አጥቤ ነው የምሰራው። ብዙ ጊዜ ደስ እንደመጣ እንደዚህ ከሱፐር ማርኬት መስራት ብዙም አይመቸኝም። እንደዛ ነው። ለማንኛውም ማጠቡ ጥሩ ነው ብዬ አስባለሁ። ነጭ ሽንኩርት ያው የሁሉም ምግብ ማጣፈጫ ነው። ነጭ ሽንኩርት ካልገባ ጥሩ አይሆንም። ቆንጆ ነው ምግብ ነጭ ሽንኩርት ያው ሁሉንም ምግብ ያጣፍጣል። ያው የምሰራው ቺክን ካሪ የኢንዲያን ባህላዊ ምግብ ነው። የህንዶች በጣም ነው የምወደው። ልጆችም በጣም ይወዱታል። እንግዶችን ሲመጡ የሰራውለት ሁሉ ሰው ይወደዋልና ዛሬ እሱን እንሰራለን። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ ወደ ላይ ምስጋናሽ ይሰማ በሰማይ የረድኤትሽ ጋሻ እሱ ነው በእግዚአብሔር የዳነ እንዳንቺ ማነው የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። እኔ ሁሉ ጊዜ ምግብ ስሰራ ኦሊቭ ኦይል ነው የምጠቀመው። በእርግጥ በጣም ኦሊቭ ኦይል ውድ ነው። 90% ማለት ይቻላል ምግቤ እዚህ በኦሊቭ ኦይል ነው የምሰራው። በጣም ይመከራል አቅሙ ላለው ሰው በሰሜን በደቡብ ኦሊቭ ኦይል ምግብ መስራት በጣም ጥሩ ነገር ነው። ግን አላበዛውም፣ ትንሽ ነው ማለት ነው። ውድም ስለሆነ እንደገና ዘይት ሲበዛ ምንም ጥሩ አይደለም ለምግብ። ትንሽ ነው የምጠቀመው። በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ ይህን ነገር በጣም እጠቀማለሁ ምግቦችን ስሰራ። ኢትዮጵያ ውስጥ የቲማቲም ዱቄት ምስክር ነው። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ ወደ ላይ ምስጋናሽ ይሰማ በሰማይ የረድኤትሽ ጋሻ እሱ ነው በእግዚአብሔር የዳነ እንዳንቺ ማነው የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ ወደ ላይ ምስጋናሽ ይሰማ በሰማይ የረድኤትሽ ጋሻ እሱ ነው በእግዚአብሔር የዳነ እንዳንቺ ማነው የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። እንደሚታወቀው ቺክን ካሪ በሩዝ ነው የሚበላው። እንግዲህ ግን እኔ ካርቦሃይድሬት ለመቀነስ በእንጀራ ነው የምበላው። እንጀራውን ለዛሬ እንደዚህ አድርጌ አቅርቤዋለሁ።
ወደ ላይ ምስጋናሽ ይሰማ በሰማይ የረድኤትሽ ጋሻ እሱ ነው በእግዚአብሔር የዳነ እንዳንቺ ማነው የጻድቃን ጸሎት ኃይል እንዳለው ኢትዮጵያ ምስክር ነው የጻድቃን ጸሎት ኃይል እንዳለው አገሬ ምስክር ነው ዛሬ ሁለተኛ ልንበላ ነው ስለ ጓጓ ቀመስ ቆየ በስማ አንደኛ ነው በእውነት ኧረ ቀመስ ዋው እኔ ቆጮ አልወድም በጣም ነው የምጠላው ያው አንዳንድ ሰው ቆጮ የሚያስጠላ ስለሆነ ሰው አልወድም በባህሪና ግን ለመጀመሪያ ጊዜ አፌን ከፍቼ በልቻለሁ ዛሬ ምክንያቱም እንትን ለምን አታዘጋጅም በጣም የሚጣፍጠው ባይሰው በጣም ዶሮም በዚህ ግሎሪ አይተላማትም በጣም ደስ ይላል እንዴት ነው እኔ ሳምንት ብቻ ይወስደው ነው እያወጣሁ እየተጎዳሁ ነው ዋው የሆነ በጣም ቆንጆ እያወራችሁ እሺ ደግሞ ብዙ ሰዓት አልወሰደም ማለት ነው ቀላል ነው በጣም የሚጣፍጠው በተቻለ መጠን እኔ ምግብ አሰራር መቅለል አለበት ብዬ አምናለሁ የኛ ሀገር ባህላዊ በርግጥ በባህል ቀን ብቻ ነው ያ ዶሮ ወጥ በአብዛኛው የሚሰራው በዓል ሲሆን ጊዜ መውሰዱ ያን ያህል እንትን አይቻልም ለምግብ ያን ያህል ግን የረጅም ሰዓት ነው ወሰዱ አንደኛ እናቶቻችን ድካም ሽንኩርቱ ሲከተፍ ያውዱ ሽንኩርት ሲብላላ በጣም ረጅም ጊዜ ነው እኮ የሚፈጀው በርግጥ ዶሮ ውድ ስለሆነ ለብዙ ሰው በዚህ መልኩ አሁን ዶሮ ቀለል አድርገን እንስራ ለማድረስ ከብዳል ግን ለሌላ ጊዜ ግን እንዲቶሎ ሰጥ መሄድ መልመድ ግን ጥሩ ነው በጣም ጊዜዎች ግን የበለጠ ውጤታማ ለምትሆንባቸው ጉዳዮች ላይ ጊዜ ማጥፋት ረጅም ሰዓት ምግብ ላይ ከማጥፋት ሌላ ውጤታማ የምንሆንባቸው ነገሮች የምናድግባቸው ነገሮች ላይ ጊዜ ማጥፋት አለብን ያለናል አይ ቲንክ እንደዚህ አይነት ነገሮች ስትሰሪም ደግሞ ካንቺ ከስራሽ ጋር ቶሎ ለማፋጠን ያደርጋል ያስባል ሌሎችን ስራዎችን አይጎዳብኝም እንደገና ደግሞ አንዳንዴ ምንድነው የሚሆነው በረጅም ጊዜ የሚፈጅ ምግብ ስትሰራ ያ ከሆነ ልምድ ከዛ ሌላ ቢዝነስ ውስጥ ወይም ስራ ውስጥ ከገባ የቤቱን ስራ አድርገህ ባርገህ መተው ያለብህ ይመስላል ለምን ጊዜ እንደሚፈጅ ታውቃለህ ግን አጥራ እንደዚህ በቀላሉ የሚሰሩ ነገሮች ሲሆኑ ሁለቱንም ማስኬድ ይችላል የቤቱን ስራ መስራት ይችላል ምግብን ትሰራለህ የውጭንም ስራ ትሰራለህ እንዴት ታደርጋለህ ስፔሻሊ ደግሞ ያንቺ ስራ ነፋታ የሚፈልግ አይነት አይደለም ሁሌ እዛው መገኘት ያለብሽ አይነት ስራ ነውና በጣም ዲዛይን ስራ በጣም ያው እኛ በሽት የለመዳትን ነገር ማድረግ እንወዳለን በዛ ነገር ግን ትንሽ ከለመድነው ደግሞ በጣም ያለ ማሻሻል ነገሮችን ማጥበቅ ምን ጥሩ ነው ያስባል አስቱን ልጡን ራስሽ ነሽ የምታዘጋጀው ምን ያዛው ማዘጋጀት ይችላል አሁን እንኳን የተዘጋጃለ ግን ያው ከስራ ውጥረት ጋር ይከብዳል ብዬ ነውና አብሲቱን መጣር ማውቃቱ ከባድ ነገር አይደለም ነው ከልጅነቴ የተማርኩት 13 14 ዓመት ልጅ እያለሁ እናቴ ተሰማረች ድሮ እንደውም ሰራተኛ ሲሄድ ነው ተከች ጋግር ነበር ልጅ ከልጆኔ እናቴ አይጨቅና ልጅ ጎረሳ ልጅ አይቻት ነው ስትል በስልክም በምንም ያከረች እኮ ነው ሶራት እኮ አሁን ቤትን ቀጠር ጋር ያለች እንጀራ ያለች በቃ በሞቅታ በደንብ ዋው ኢትዮጵያ ምስክር ነው የጻድቃን ጸሎት ኃይል እንዳለው አገሬ ምስክር ነው ከፍ እንዳለች ሀገሬ መታመር ተረፈች የሞት አዋጁ ተገልብጧል ቀስተ ደመናው ታይቷል ኢትዮጵያችን አምልጣለች በሰላም ፈረስ ገስግሳለች
የሚመስለው ትላለች እናቴ። ቆንጆ ቡና ሲፈላ የዶሮ አይን ይመስላል እና በደንብ ነው የሚመስለው። ሽታው ደስ ይላል። ግን እናታ ታደንቁም እንዴ? ስትቀምሱ ነው ታደንቁም? ማድጋችን ሞልቶ ይተርፋል፣ ፍርሃት ከሰው ልብ ይጠፋል። ሕግና ፍትህ ይሰፍናሉ፣ በልቶ ያድራል ድሃ አደጉ። በሰላም ወጥተው ይገባሉ፣ ልጆች ያለ ስጋት ይማራሉ። የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። እንግዲህ በየዕለቱ የማደርጋቸው በቀኑ ላይ ውስጥ በድግግሞሽ የማደርጋቸውን ነገሮች ዛሬ እንደተመለከታችሁት ነው። ያው ሌሎችም የቀሩ ብዙ ነገሮች በየዕለቱ እንግዲህ መቼስ አንድ ነገሮች አይደለም የምናደርገው፣ ብዙ ነገሮች እናደርጋለን። ግን በድግግሞሽ የማደርጋቸውን ነገሮች ነው ዛሬ የተመለከትናቸው። ጥሩ ጊዜ እንዳሳለፋችሁ ተመልካቾቻችንን ጥሩ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። የዛሬው የቤት ለእምቦሳ ፕሮግራማችን በእንዲህ ተጠናቋል። በሚቀጥለው ፕሮግራማችን እስከምንገናኝ ሰላም ቆዩ።